አይ አንቺ ከስቷል ወይ? ምን አገኘሽ? ከነገ ምንም ቂጥ አላየሁም በእውነት። ትናንት ሐዋሳውዬ ዛሬ አዲስ አበባ ምን የተመታ ቂጥ ነው ያየሁት። የአንቺ ኪንታሮት ናት እነሱ ጋር። ኧረ በስመ አብ የአንቺ ቡግንጅ ናት እነሱ ጋር ብሏለው። አትዋሺ ሰተሽዋል ይለኛል ከስር እዚህ ጋር ኮመንት። እግዚአብሔርን አልሰጠች። አንቺ ባለትዳር አይደለሽ እንዴ? ይሄን አይንን አያምኑም። በቃ እኔ አሁን ልክ አንተ ጋር ቪዲዮ እንትን ስላለ ነው በቃ የሰጠውክ ምናምን መስሎ ነው የሚሰማቸው። አልቀመስኩም። እግዚአብሔርን አልሰጠችም። የለም እንደዚህ አይነት ነገር የለም። እውነት ከራሱ ከአንደበቱ ሰማክ የኔ አባት። ልክ ደግሞ አንተ ኮስኮ ምን ሰማት ከራሱ አፍ ሰማካ። ሐዋሳ እንዴት ነበር? ሐዋሳ መሄዴን ታውቂያለሽ እንዴ? ላይ ብለ ያየው ነበር በመኪና ላይ በምን ሄድ እያልክ እኮ ያየው ነበር። አይ ሐዋሳ በጣም አሪፍ ቆይታ ነበር። በጣም ጥሩ ጊዜ፣ በጣም ደስ ይላል። እኔ በጣም ነው ለእኔ ስጭኝ። እሺ እኔ ሐዋሳን በጣም ነው ደስ የምትለኝ። ሐዋሳ ቆንጆ አቀባበል ነው የተደረገልኝ። አየው እኮ ቁርጡ እንዴት ነው እየቆረጥክ ስበላ የሆነ የስጋ ቤት እንትን እንዲላው ለቆሃልና በጣም ነው እንደ ቁርጥ የሚመችል። ትናንትና ቀኑ ሙሉ ነው ስበላ ነበር እኮ። ነገ መለሳለሁ ብለህ በስንት ቀን የተመለስኩ? ሂጅ ማታ መለሳለሁ ምናምን ስትል የሰማሁት ሮቤል ከሐሙስ ተመለስኩ። ቶሎ ነው የተመለስከው? ዛሬ ስራ ገባሁ። ግን አትሂድ አላለህም ሀገሩ? ብቆይ ደስ ይለኝ ነበረ እና ማታ ሲሄድ ትኬት ባመለጠኝ እያልኩ ነው የሄድኩት። ለምን እየነዳህ አልሄድክም? ለምን መንዳቱ ተውኩ? ሰዓት ሄዶብህ ነው መንዳቱ? ኧረ ቺፍቼስ ኧረ በስመ አብ የቺፍቼ የሆነ እኮ ትሄጂበታለሽ ትኬት ቆርጠሽ እኮ በዛ ላይ ድካም ምናምን። ግን እዛ ስታዲያ እንዴት ሆንክ? መኪና ምናምን እዛ ወሳኝ ሰዎች ነው ያገኘ። ወሳኝ በጣም ቆንጆ ታይም ነው ያሳለፍኩት። በጣም ደስ ይላሉ። ሐዋሳ በቁጥር ቢቆጥር ሐዋሳ አንቺ ቂጥ ማለት በስመ አብ ሐዋሳ ያለው ቂጥ ብዛት በስመ አብ የአንቺ ኪንታሮት ናት እነሱ ጋር። ኧረ በስመ አብ የአንቺ ቡግንጅ ናት እነሱ ጋር። ኧረ በስመ አብ ሄዳለሁ አሁን በየሳምንቱ። ቂጥማ አለ በዛ ላይ ከተማው ጽዳት፣ የአስፓልቱ ስፋት። ኧረ ምንም መኪና መዘጋጋት የለ። የኮብልስቶኑ ስፋት ራሱ ውስጥ የሚያስገባው። በዛ ላይ የሰዎቹ አቀባበል ራሱ አፍጣጭ የለብህ ገልማጭ የለብህ። በቃ ደስ ሲሉ ሁሉም ሰው የትም ቦታ መዝናናት። አዲስ አበባውን የሆነ ሀሳብ ማሰብ አትችይም። የሚሆነ ቦታ መጥቶ የሆነ ሰው ይለክፍሻል እዛ። በስመ አብ ብቻ ደስ የሚል ሰው ይዝናናል። ፈታ ነው። በጣም ደስ የምትል ሀገር ናት ሐዋሳ። በዛ ላይ ምንም የለም። በቃ ሌሊቱን ሙሉ በቃ ሰላማዊ ነው። ደስ ይላል። አሁን የራሷ ምሽቼ ነው የገባሁት 7 ሰዓት 8 ሰዓት። ሐዋሳ ሞተረኞች ነን። ሞተር ነዳክ? ሞተር አልነዳውም ግን በመንዳት እችል ነበረ። ሌላ ኔክስት ሴድ እንትላለሁ። ትንሽ የደበሬ ነገር ምን እንደሆነ ታውቂያለሽ? ሐዋሳ ኤርፖርት ወርደሽ ወደ ከተማው የምትሄጂው መንገድ በጣም ሩቅ ነው። በስመ አብ በጣም ሩቅ ነው። እሱ ነገር እንዴት እንደሆነ አላውቅም። ሩቅ ነው ምናምን ግን የእሱ መንገድ ያሳስብሻል። አሁን ከተማ ላይ ሆኜ እያሰብኩት ነበረ እንዴት ነው የሚሄደው ምናምን። እኔ መሰለኝ ሐዋሳ ሁሌ በመኪና ነው የሚሄደው። የመጀመሪያ ነው በፕሌን ሄድኩት እና በጣም ራቀብኝ። በጣም ወንዙን እንዲህ ዞረሽ ነው ሐይቁን ዞረሽ ነው ተዞሮ ምናምን ነው የሚመጣው። እውነት ነው ሩቅ ነው። አይ ሌላው
በመኪና መሄድ ደስ ይላል። እንደዚህ እየነዱ ምናምን መሄድ እየነዳውማ ወደፊት ከሰው ጋር ስሆን ሄዳለሁ እንጂ ብቻዬን አልሄድም። 4 ሰዓት ምናምን እኮ ታብጃለሽ እኮ 4 ሰዓት አታብጂም? ብቻማ አይሆንም፣ ብቻ አይሆንም። ግን እንዲህ አብረክ ምናምን አሁን ስትሄድ ምናምን ግን በቃ መንገዱ ደስ ይላል። በቃ እኔ በመኪና ስሄድ በጣም ነው ደስ ያለኝ። ደስ ነው የሚለው በቃ እና ሁላችሁም ይቅርታ አድርጊልኝ ነው። ከማን ጋር? ከአንቺ ጋር መቼ እንሂዳልኩ ሁኔታ ነው እንሂዳልኩ አለች። ይቅርታ አድርጊልኝ። እኔ መቼ እንሂዳልኩኝ? አብረን እንሂዳልኩ። ይሄ ሪንግ ላይት በኢየሱስ ክርስቶስ ወዳለ ነበር ልጅ ርግብ የሚለው እንዲህ ይሽከረከራል በራሱ ሰዓት። አየሽው አይኔ ላይ ተበላሽቶ ነው። ቻሌንጅ ኮምፕሊትድ ይላል። ምኑ ነው ቻሌንጅ ኮምፕሊትድ? ታይ እኔ ጌም አልጮትም። ማንም ዛሬ ጊፍት እንሰጠኝ የለም። በጭንቅላትሽ ከቆምሽ እንጮት። ቆማለሁ። እግዚአብሔር በእውነት ወይ በጭንቅላትሽ ትቆሚያለሽ ወይ ዞረሽ ትቆሚያለሽ። ቆማለሁ። አመሰግናለሁ። ኧረ ታፕታፕ አድርጎ እግዚአብሔር ከነጋ ምንም ቂጥ አላየሁም በእውነት። ትናንት ሐዋሳውዬ ዛሬ አዲስ አበባ ምንም የተመታ ቂጥ ነው ያየሁት። ወደ ውስጥ ስራ ቦታው ለግዛ ቂጥ ያላየከው ወደ ውስጥ እግዚአብሔር እንዲህ ልበልሽ በቃ ጋይስ አይ ታፕታፕ አድርጉ። አረግሽ ከባልሽ ጋር ያለ በጣም የሚመች ግን ቂጥ ነው። ቂጥ አልወድም እኔ መስፈርቴስ ቂጥ የለም፣ ግን እንዲህ ስታይ ደስ ይላል እንጂ እኔ ሚስቴ ቂጣም እንድትሆን አልፈልግም። ለምን? ለምሳሌ ሁሉ ነገር ተመችቶ ቂጥ ሌላ ሰው ግን ይከጅባል። ይቅርብ። አይ እኔ ነው እኔ እና ታረቃችሁም ላስማማችሁ አድብተው ይልን አታውራተው እኮ ኢንቦክስ ላይ አዋራ አንተ እግዚአብሔር ሰው ግን ይኸውልህ መስፈርት እንዳለ ነው የሚረዳው። እንደዚህ ያው በጣም እንደዚህ ጥሩ አይደለም። እኔ ተናግሬ ያለው አንደኛ ከሴት ልጅ መወደው ቅላቷን ነው ብያለሁ። ቀይ መሆን አለባት ሴት ልጅ። ሁለተኛ ጥርሷ ማማር አለበት። ሶስተኛ ፀጉሯ ረጅም መሆን አለበት ወይ ሉጫ። አራተኛ ጡት በጣም ጡት ይኑራት። አዎ እንዴ ጡት የሌላት አንቺ አሁን ወንድሜ ነው የምትመስል እኮ ምን አንዴ ካንተ ጋር ካዱ ስማ አሁን ያውቂ አንተ ሞች አይምሮአቸው አይሰራም ብለሃል ነበር። እንዴት ጡታም ሴት አይምሮ አይሰራም ማለት ነው? አይደለም ጡታም ሴት እኮ አይደለም ያልኩሽ። የሆነ ነገር ነው ስትል ሰምቻለሁ። ቀጫጫ ሆና ጡቷ ትልልቅ ከሆነ ኤች አይ ቪ ኤድስ። እንዴት ኤች አይ ቪ ኤድስ ማለት ነው? ጋይስ ታፕታፕ። አይ ቫይረስ ኮንዶም ደራርቡ ነው ያልኩት። ቀጫጫ ሆና ጡቷ ትልልቅ ከሆነ እውነቴን ነው የምልሽ። ይሰልሽ ኤክስትራ በጣም አንተ ቀጫጫ ሆና ቀይ ሆና ፀጉሯ አምሮ ቀጫጫ ሆና ጡት ካላት ቀጫጫ አላልኩማ። የኔ ሚስት ቀጫጫ ናት እንዲ አይደለችም እኮ የኔ ደንደስ ያለች የሚያምር ሞላ ያለች ሚስት ነው ያለች። ጋይስ ደብለን የሆነ ነገር ስጡኝ። ደብለን እኔ ቀይቱን ሴት ልጅ ባክሽ። አህያም ብትመስል አገባለሁ ቀይ ከሆነች። ምንድን ነው አንተ ቀይዳ ያለ ልጄ እንዳይጠቁርብኝ። አንተ ጥቁር ነህ እንዴ? ብትባል አንተ እኮ ጥቁር ራሱ ብትባል ተከለርን ብንወልድ የምንወልደው የሆነ ቸኮሌት ከለር እሱን ነው የማንፈልገው። ሰሜናዊት አመሰግናለሁ። ባልሽን አስፈቀደሽ ነይና አንድ ቀን ሸዋሸዋ ቻቻቸው ግን የአንቺ ሰውነት ያምራል። ግን ካየሁት ቆየሁ ላይ ውስጥ
ባለፈው እኮ ስመጣ ቁጭ ብለሽ ነበር፣ ስሄድም ቁጭ ብለሽ ነበር። አላየሁትም፣ አልተመቻቸልኝም እድል ለማየት። በሌላ ነገር እግዚአብሔር መተው መሆን ደህና ነው መሆን ጠሸዋ ገጭ በኛም ግጭ ምናምን ይሉኛል። አይ አልገጨችኝም፣ ባል አላት። አሪያ ቤቢ። እሺ አሁን እንዙር። ምን ነበር ያልከኝ ቅጣት? የመጀመሪያ ዞሮ መቆም፣ ሁለተኛው የጭንቅላት መቆም፣ ሶስተኛው እጅ በጆሮ መያዝ ዞሮ። አንቺ እኮ ሞዴል የሆነ እንደ ቀሚስ ነው እንዲያረግሽ ነው። ሱሪ ነው አይደል? አንቺ እንደዚህ አይነት ሱሪ አታርጊ። ለምን ጥቁር ሱሪ አታርጊ፣ አይታይም፣ ይሸፍንብሻል፣ ውበትሽን ይደብቀዋል። አዎ አውቁም፣ በቃ ቁም። ብዙ አይደለም ትንሽ። አይ አንቺ ከስቷል ወይ? ምን አገኘሽ? ቁጭ ብድግ ስራ በቆም ይሻላል እንዴ? እንዴት ነው ቁጭ ብድግሽ? ወርክ አድርጊ ነው እንዴ ተባልሽው? አራት ሰባት ወደ እሱ ይሻላል። ስዞሪ ቁጭ ብድግሽ ቁጭ ብድግ አይባልም። ስዞሪ 10 ሰራው። እሺ አረፍት አድርጊ። እረፍት አድርጊ። የካርዲ ቢን ዘፈን የከፈትኩልሽ መሰለኝ። ከ964 ሰው ማለት ነው 100 ሰው ነው ታፕታፕ የሚያደርገው። እኔ ሰው ለቂጥ ያለው ነገ እኮ ጀጅ ሊያደርግ አረ ሀገራችን ወዴት እየሄደች ነው ለማለት ወይ ታፕታፕ ያደርጉ የሚቀጥሉት የማይወዱን እግዚአብሔርን ቃሪያ ሪከርድ ካደረገኝ በላው። ዛሬ ሪከርድ አብሽ እያለኝ አይደለም። አይ ታፕታፕ ከሰውነቴ ጋር እኔ ቂጣ እባላለሁ እንዴ? ስማማ አንቺ የሚገርም በአካል ቂጣለሽ፣ ቪዲዮዎችሽ ላይ ቂጥ የለሽም። እዚህ ላይቭ ላይ ምናምን ስከብ በአካል ስፖንጅ ታደርጊያለሽ እንዴ? ድራፍት ላይ ያሉትን ለምን አትወስጃቸውም? ከኔ ጋር የሰራሽው አለ ግን እስካሁን አለ። እሱ በፖስተውማ በእናትሽ ለኔ ላክልኝ። አረ አልፖስተውም ግን ሌው እያየሁ ልጽናና። መጨረሻ ላይ ትዝ ይላል። አንድ አበባ ጨምሩልኝ። መጨረሻ ላይ ትዝ ይላል። ፋይዳ ዳይቭ መግቢያው ጋር ዳይቭ መግቢያው ጋር አሁን መግቢያው ጋር እንትሉ ስር ላኪልኝ በእናትሽ። እሱን ቲክቶክ ላይ ነው እንዴት አድርጌ ትችያለሽ? ቲክቶክ ላይ ድራፍት ላይ ያለውን እራሱ እኮ መላክ ትችያለሽ። ታውቂያለሽ? ይቻላል እንዴ? ሴንድ በይውና ለእኔ ይደርሰኛል። እኔ ቪዲዮን ዳውንሎድ ማድረግ አልችልም፣ ምንም ማድረግ አልችልም። ለማየት ብቻ ነው። የምር እኔ ራሱ እያየሁት እንዴ ምንድን ነው አይኔ ላይ ነው ያሳለፍኩት ሁሉ። ጌታ ሆይ እሱ ፖስተው ጋር አቀልክላለሁ